እናት ካላስቸገርኩሽ እቺን ሻማ ገብተሽ ታበሪልኛለሽ? ከደረስክ አይቀር ገብታ ታበራም ወንድሜ። ወየኔ እናት እኔ እኮ ልብሴ ብቻ አይደለም ውስጤም ቆሽሿል። እንኳን መግባት ቀርቶ በር ላይ ለመድረስ ራሱ ይከብደኛል። እባክሽን ካላስቸገርኩሽ እቺን ሻማ ግቢና አብሪልኝ። ስሚማ እሳቱ ሊጠፋ ስለሚችል ቢያንስ ለ2 ደቂቃ ካጠገቡ እንዳድርግሽ። እንዴ ቆይ ለምንድን ነው እምቢ የሚለኝ? አሁን የኔ ሻማ ብቻ አይደል እንዴ ይልኩት? እንካ ውስጡ ፈንጅ አለው። ከበራ ከ2 ደቂቃ በኋላ የአንድን ቤተክርስቲያን ማውደም አቅም አለው። እሺ ይሄንንስ ለምንድን ነው የሰጠኝ? እሱም እንደዛው ከበራ ከ2 ደቂቃ በኋላ የለኮሰውን ሰው ነው የሚገለው። በቃ ችግር የለውም። ወደ ድሮ ማንነቴ ተመልሼ አስመስዬ ለመግባት እሞክራለሁ። ወይ አልበራላት እንዴ? ይሄ ነገር ተሳስቷል ማለት። እስቲ የኔ ልሞክረው። እንዴ ይበራል እንዴ? እንዴ ለዚህ ነው ለካ ሳልበራም ያለኝ። አይ እናቴ ማርያም አንቺ ካልፈቀድሽ ምንም ነገር አይሆንም። ሁሉም ለበጎ ነው ለካ። አትፈርስም አትጠፋም በጠላት አትፈርስም። የሚደክሙ በከንቱም የሚለፉ ሚታትሩ ተዋህዶን ሊያጠፉ አይሳካም ምኞታቸው አይሰምርም። ቃል ስላላት በጠላት እጅ አትወድቅም።